ድል ይፈልጋል፣ ግን ዋጋ መክፈል የሚፈልግ የለም። አሁን ያለህን ማንነት ይዘህ መሆን የምትፈልገው ሰው ጋር መድረስ አትችልም። የመስዋዕትነት ህግ እንዲህ ይላል። የላቀ ነገር ለማግኘት ዝቅተኛ ዋጋ ያለውን ነገር መተው አለብህ። ቆንጆ ሰውነት ትፈልጋለህ፣ የማይጠቅሙ ምግቦችን ተው። ስኬታማ ቢዝነስ ትፈልጋለህ፣ የሳምንት መጨረሻ መዝናኛዎችን ከመጠን በላይ እንቅልፎችን መስዋዕት ማድረግ አለብህ። የአእምሮ ሰላም ትፈልጋለህ፣ በሁሉም ሰው የመወደድ ፍላጎትን ተው። እድገት ህመም አለው፣ ምክንያቱም አዲስ ማንነትህ እንዲኖር አሮጌውን መግደል ስለሚጠበቅብህ ነው። አብዛኛው ሰው የቆመው ችሎታ ስለሌለው አይደለም፣ አሮጌ ልምዶቹን ወደ አዲስ ህይወት ይዞ ለመግባት ስለሚሞክር ነው። መሬት እንደ ጨበጥክ መብረር አትችልም። ነገን ለማሸነፍ ዛሬ ምን ለመተው ተዘጋጅተሃል? ለዓላማ ስትል በዚህ ወር የምትተውን አንድ ነገር ምንድን ነው? ኮሜንት ላይ ጻፍልኝ። ዋጋ ለመክፈል ዝግጁ ከሆንክ ላይክ እና ሰብስክራይብ አድርግ። ሰው ድል ይፈልጋል፣ ግን ዋጋ መክፈል የሚፈልግ የለም። አሁን ያለህን ማንነት ይዘህ መሆን የምትፈልገው ሰው ጋር መድረስ አትችልም። የመስዋዕትነት ህግ እንዲህ ይላል። የላቀ ነገር ለማግኘት ዝቅተኛ ዋጋ ያለውን ነገር መተው አለብህ። ቆንጆ ሰውነት ትፈልጋለህ፣ የማይጠቅሙ ምግቦችን ተው። ስኬታማ ቢዝነስ ትፈልጋለህ፣ የሳምንት መጨረሻ መዝናኛዎችን ከመጠን በላይ እንቅልፎችን መስዋዕት ማድረግ አለብህ። የአእምሮ ሰላም ትፈልጋለህ፣ በሁሉም ሰው የመወደድ ፍላጎትን ተው። እድገት ህመም አለው፣ ምክንያቱም አዲስ ማንነትህ እንዲኖር አሮጌውን መግደል ስለሚጠበቅብህ ነው። አብዛኛው ሰው የቆመው ችሎታ ስለሌለው አይደለም፣ አሮጌ ልምዶቹን ወደ አዲስ ህይወት ይዞ ለመግባት ስለሚሞክር ነው። መሬት እንደ ጨበጥክ መብረር አትችልም። ነገን ለማሸነፍ ዛሬ ምን ለመተው ተዘጋጅተሃል? ለዓላማ ስትል በዚህ ወር የምትተውን አንድ ነገር ምንድን ነው? ኮሜንት ላይ ጻፍልኝ። ዋጋ ለመክፈል ዝግጁ ከሆንክ ላይክ እና ሰብስክራይብ አድርግ።